የልጆቹን ዳቦ ይዞ እየገባ ልጆች የተገዛላቸው ዳቦ ሳይበሉ አባትም የናፈቁት ልጆች ሳይገናኙ አባት መቃብር ወረደ። አላህ ይዘንለት። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እንዲሁም ዲዩት ያደረጋችሁ ብዙ ሰዎች ጋር እንዲደርስ እንድታደርጉልኝ በትህትና እጠይቃለሁ። ቤቱን ፎሎ ማድረግ ሳይረሳ። ምናልባት አንተ ይሄ ቪዲዮ ከደረሰ እድለኛ ነህ፣ ለተውበት ይረዳሃል ብዬ አስባለሁ። ዛሬ ከቀበርናቸው ጀናዛ የአንዱን ጀናዛ ታሪክ ነው እየነገርኳችሁ ያለሁት። አባት ቀኑ ሙሉ ስራ ውሎ ልጆቹን ናፍቆ ልጆችም ደግሞ አባታቸው ናፍቆ ከመሸ ይመጣበታል ብሎ የሚጠብቁበት ሰዓት ላይ አባት ዳቦ ይዞ እየገባ መንገድ ላይ መኪና ይወጣበትና ህይወቱን ያርፋል። እኛ ጋር ይመጣል። አጥበን ገንዘን ሰግደን ቀብረነዋል። አላህ ይዘንለት። 3 ልጆችን ጥሎ ወደ አኺራ ሄደዋል። ልጆቹንም አላህ ወኪል አብዛላቸው። ወንድሜ እመነኝ፣ ዛሬ እናትና አባትህን አስለቅሰህ እዚህ ቦታ ከመጣህ ትጸጸታለህ። ዛሬ ለትንሽ ዱንያዊ ጥቅም ብለህ አላህ ፈርድ ያደረገብህ ነገር ትተህ ወደዚህ ከመጣህ ትጸጸታለህ። ዛሬ ለዚች ለማትረባ ዱንያ ብለህ ሰዎች ከሰዎች ብሔር ከብሔር እናትና ልጅ አባት እምነት ከእምነት አጋጭተህ እዚህ ቦታ ከመጣህ ትጸጸታለህ። ያ ጸጸት ግን የማይጠቅም ጸጸት ነው። እህቴ አንቺንም ሁላችንም ይመለከታል ይህ ቪዲዮ። ወሊኩሊ ኡመቲ አጅል ፈኢዛ ጃአ አጅሉሁም ላ የስተኺሩነ ሰዓተ ወላ የስተቅዲሙን። ለህዝቦችም ሁሉ የተወሰነ ጊዜ አላቸው። ጊዜያቸውን በመጣ ወቅት አንዲችም ሰዓት ወደ ኋላ አይቆይም፣ አንዲችም ሰከንድ ወደፊትም አይቀደም። አላህ በእኛ የጻፈው ነገር ሰከንድም ወደፊትም ወደ ኋላ አይልም። እዚህ ቦታ ላይ እንዘጋጅ። እዚህ ቦታ ላይ እናት አባት ወንድም እህት የለም። ምናልባት ይሄ ቪዲዮ ከደረሰ አላህ ይወዳል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እንዲሁም ቤት ፎር ማድረግም እንዳይረሳ። በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ።